ጀርመኒ ከሁለት ዓለም ዋንጫ በኋላ ለመጀመሪያ ጊዜ ከምድቡ አልፋለች ማለት ነው። ዛሬ ሀቨዝ ሜዳ ውስጥ ነበር ምናምን ነገር ከዛ ኡንዳፍን አስገባው። ኡንዳፍ ሁለት ጎል አገባባቸው። ማን ሰውዬ አራት ጎል አለው። ቶፕ ስኮረር ነው የዓለም ዋንጫው። ገብቷችኋል? አዲንግራ የተባለ ደደብ ሰውዬ የፕሪሚየር ሊግ ተጫዋች አይደል እንዴ? አታገባውም? ፈርስት ታይም ጥቅልል አታረገው? ማን ኒኮላስ ፔፔ ገብቶ ለካ አንተ ይችል ነበር። በእናት ፔፔ ቆጨኝ፣ እግዚአብሔርን እናቴ ትሙት ቆጨኝ። 31 ዓመቱ ነው ግን ቆጨኝ። እኔ አርሰናል ቤት ውስጥ ትንሽ ባይ እንዴት ነው የሚችለው? እንዴት ነው ያብላላቸው እንዳለ ማለት ነው። ገብቷችኋል? በጣም ነው የሚችለው። ሜቻ አንተ ዛሬ በጣም ኩክ አድርጓችኋል። ገብቷል? ይሄ ልጅ ማለት ተከታታይ ሁለተኛ ጌሙ ሳየው በጣም ነው የሚችለው። በጣም ፍሎሪያን ቨርትዝ የሚያምር እንቅስቃሴ እያደረገ ነበር። ኪንግ ጋይ ኦፍ ኮርስ ኪንግ ካይ ነው። ገብቷል አይደለም? ግን ኡንዳቭ ገባና ይሄ ደግሞ ሌላ ነገር ነው መሰለኝ። የሆነ ጎበጥ ያለ አጥር ያለ ሰው ነው። ቅርቅር ነው የሚያደርገው። ምንም አይሰማም። ገብቷል? ኮት ዲቫር ስቲል ቻንስ አላቸው። ኔክስት ጌም ወይ አቻ ወይ ካሸነፉ ያልፋሉ። ገብቷል አይደለም? ግን ማለት ዛሬ ማሸነፍ የሚችሉበትን እድላቸውን አዲንግራ ወሰደና ወደ ማን ደደብ ሰው ነው በእናቱ ኡንዳቭ ፈርስት ታይም ጠቅጠቅ ዞር አደረገና ጠጣ። በጣም ይችላል ማን። ወይኔ አይቨር ኮስት፣ ወይኔ ኮት ዲቫር አሳዛኝ ተሸናፊ። 94ኛ ደቂቃ ፈርስት ሃፍ እየመሩ ማለት ምርጥ ቡድን ያንዱ ማንድ የሚባለው ሰውዬ ራሱ ማለት ነው ገና ኳስ ሲይዝ እንዴት እየተሯሯጡ ደብል አፕ እና ትሪፕል አፕ ለማድረግ እንደሚመጡበት ፈርስት ሃፍ አግብተው ወጥረው ነበረ። ከዛ ኡንዳቭ የሚባል ሴጣን 60 ደቂቃ ላይ ተቀይሮ ገባ። 68 አቻ አረገ። ከዛ ባለቀ ሰዓት ልባቸውን ሰበረው 94ኛ ደቂቃ ላይ ማለት ነው። በእናት ፔፔ የሆነ ሰዓት ላይ ሸንሽኗቸው ወይኔ አዲንግራ የሆነ አዲንግራ ብቻ በኤ የሚጀምር ሰውዬ ማለት ነው። እዚህ ጋር ፀጉሩን ቀይ የሚቀባ ማለት አንተ ዶማ ነህ። በቃ ገባ አንተ ነው ያስበላቸው። አትመታውም እንዴ? ምንድነው አቆም? ኧረ ላሽ አሳዛኝ ተሸናፊ ኮት ዲቫር። እመኑን ግን አፍሪካ ቡድኖች ተቀይረዋል ነው በቃ ዲፈረንሱ እየጠበበ ነው። በእኛ ትውልድ ጊዜ የአፍሪካ ሀገር ዓለም ዋንጫ ሲበላና ያለን ምን አለበሉኝ ነው የምላችሁ። አንተ ሁሉም ሰግጦ እኩል እንደ ኩያ እኮ ነው የሚጮተው። ሁሉም ትችላላችሁ። ሁለተኛ ቢሆንም ታልፋላችሁ። እዚህ ምድብ ማለት ነው ኮት ዲቫር ትችላላችሁ። እናቴን ዛሬ ቢያንስ 1 ነጥብ ይገባችሁ ነበር። ወይኔ እንቅልፌ ወይኔ በተኛስ አይማሽ ቋለጤ አፈራባ ብላ ኮት ዲቫር ወይኔ ጀምአው እንዲህ ቋጥሬ እንዲህ አየር ላይ ልቀር ወይኔ ምን አይነት ኳስ ነው? ፔፒያን ይዞት ሄደው ኳስ እንዴት ነው አይመታውም እንዴ? ልምሻ ነው እንዲያዘው ምንድነው የሚሰሩት እንዴ? ይቻላል እንዴ? ደንቁር ያለ ተጫዋች ማለ እንዴ እናንተ? ወይኔ በተኛ ነበር የሚሻለኝ። እኔ እንደዚህ ለህይወቴ ራሱ ቋጥሬ አላቅም እንደዚህ ማን። ኧረ ወይኔ ጀርመን ታጋሽ ቡድን እኮ ሲኖርህ እንዲህ እኮ ነው። በቃ በትዕግስት ጠብቀው ይኸው 90 ሲደመር ላይ እድላቸውን አገኝ። አይ አንዴ ወይኔ ኮት ዲቫር አፈራባታችሁ ይበላችሁ ካበላሻችሁት ኳስ አንፃር ይበላችሁ። ወይኔ አፍሪካ ባልቋጥርስ የከሸፈ ቡድን። ኧረ ወርልድ ካፕ አሁን እያበደ ነው ማለት ደቂቃው ይታያል። ኧረ በስመ አብ የአማዱ ኮት ዲቫር ማለት ነው ጀርመን አስደንግጦት በቃ እርሊ አግብቶ እስከ 90 ደቂቃ አስጠብቆ የሚወጣ ነው የሚመስል። ግን ባለቀ ሰዓት ኡንዳቭ ገብቶ ጌሙን ቀይረው። ይሄ ስቱትጋርት አጥቂ ነው አይ ቲንክ ሌላ ክለብ ካልገባ አላቅም። ግን በቃ በስመ አብ በጣም ትላልቅ ቡድን ሆኖ ዘንድሮ የሚቀልድ የለም። ፖርቹጋል ብቻ ነው እሱም ባውንስ ባክ ያደርጋል ብለን ቀጣይ ተስፋ እናደርጋለን ለክሪስ ይባል ማለት ነው። ኮት ዲቫር ግን በጣም የሚችል የአፍሪካ ቡድን ነው። እኔ እንደ ሞሮኮ የሚያክል የለም እያልኩ ነበር። አክቹዋሊ አሁንም ሞሮኮን የሚያክል የለም፣ ግን ቀጥሎ እነዚህ በጣም ጎበዝ ናቸው። ጀርመኒ ግን ማለፉን አረጋግጧል። ይመቸው ነው። ኮት ዲቫር ምን ነው እንደ ሀገር እኮ ነበር እንደ አህጉር ነበር እኮ ስንቋጠር የነበረው እንደ አህጉር ማን። እኔ ሁለተኛ የአፍሪካ ሀገር ሁለተኛ ፈርስት ሃፍ እንደዛ የሚገርም ፐርፎርማንስ ከነ ማዱዋኬ ሁላ ገብቶልሽ ዛሬ ማንዬ ወጥረሽ ነበር እኮ ፈርስት ሃፍ ልክ እንደ ሴኔጋል። ሁለተኛ ግን በፈርስት ሃፍ የአፍሪካ ሀገር ካመንኩ ሞቻለሁ። በቃ ፈርስት አሳምናችሁኛል እኮ እቺ ከዚህ ከአፍሪካ ሄደችው አህጉር ነች እያልኩኝ ምን ነው በእናትህ ምን ነው ይሁን። የኔዎች ከምድብሽ ታልፊያለሽ አይደል? ታልፋለሽ። ኢኳዶርና ያቺ የተመታች 6 ጎል ያዘነበችባት ጀርመን 6-7 ጎል ያዘነበችባት ጀርመን መሄዳቸው አይቀርም። ታልፊያለሽ፣ እንወጥራለን። ከምድብሽ እንኳን ካለፍሽ ቀጣይ አይታወቅም የሚፈጠረው ነገር። ወይኔ አረ እድል አይቬሪ ኮስት፣ አይቬሪ ኮስቶች የተሸነፉት ሽንፈት
ልብ ሰባሪ ሽንፈት፣ አስቀያሚ ሽንፈት። ባለቀ ደቂቃ ምርጥ ተጫውተዋል፣ ምርጥ ነበሩ። ከአፍሪካ አይቮሪ ኮስት ምርጥ ቲም ነው ከሞሮኮ ቀጥሎ። ነገር ግን እዛ ጋር ያለቀ ኳስ ስቶ የድል ነገር መጥቶ ገባ እዚህ። ይሄ እኮ ነው ልዩነታችን የአውሮፓና የአፍሪካ ሜንታሊቲ ነው። በቃ ዊኒንግ ሜንታሊቲያቸው እነዚህ ጣሪያ የነካ ነው። that's what happens winning mentality wins today። እዛ ጋር አዲግራ የሚባለው ልጅ ባዶ ጎል ቢመታት የምትገባ ጎል ነው የሳተው። ነገር ግን አይቮሪ ኮስቶች እንግዲህ ተስፋ አላቸው ስቲል። ጀርመን ግን ቀጥታ አልፋለች። ስንተኛ ቲም ናት? 3ኛ ቲም ናት መሰለኝ፣ 4ኛ ቲም ቀጥታ ያለፈች። ዋው የሚገርም ጨዋታ ነበር ይሄ ዓለም ዋንጫ። በቃ የሚያስደምም ዓለም ዋንጫ። ይሄ ልጅ ማን ምን እንደሆነ አላውቅም፣ ከየት እንደመጣ አላውቅም፣ ግን የሚገርም አጥቂ ነው። በዚህ ውጤት እንደኔ ቅጥል ያለ ማን ነው ጋይስ? አዲንግራ የሚባለው ተጫዋች ተቀይሮ ገብቶ ምንድን ያደረገው? ይሄንን ኳስ ከአንዳንድ መለጠፍ ነው እንጂ ያለበት ለምንድን ነው ኳሱን የያዘው? 2-1 አድርጎ ጨዋታውን አሸናፊ ማድረግ የሚችልበትን እድል ነው ያመከነባቸው። በጣም ነው ያቃጠለኝ ጋይስ። ውጤቱም እርርን ያደረገኝ 1-0 በፍራንኪስ የመጀመሪያ አጋማሽ ጎል ለረጅም ደቂቃዎች ስትመራ የነበረችው ኮትዲቫር ባለቀ ሰዓት እንግዲህ 68ኛው ደቂቃና 94ኛው ደቂቃ ላይ 2 ጎሎች በጀርመን ካምባክ ተደርጎባት 2-1 ተሸንፋለች። ከእጇ በጣም ወርቃማ እድል ነው ያስመለጠችው። ምድቧን ዛሬ አሸንፋ ሌላው ቢቀር ደግሞ አቻ ሆና ከጀርመን ጋር ከታላቋ ከሀያሏ ጀርመን ጋር ነጥብ መጋራት የምትችልበትን እጅግ አስቆጪ እድል ነው ያሳጣችን። ምን አይነት ግን ወርቃማ ቅያሪ ነው ሁሊያን ናጌልስማን ያደረገው። ሁለቱ ቅያሪዎች ማለትም አሚሪና ኡንዳቭ ሁለቱንም ጎሎች ተቀይሮ አስቆጥሯል። አሚሪ ደግሞ አንዱን አመሻሽቶ ማቀበል ችሏል። በጣም የሚያበሳጭ አጨራረስ ነው ጋይስ። ኮትዲቫር በጣም ምርጥ ነው የነበሩት። ለዛ ነው በጣም ያበሳጩኝ። የሚገርም ተፎካካሪ ሆነው ነገር ግን ባለቀ ሰዓት ለጀርመን እጃቸውን ሰጥተው ወጥቷል። ለማንኛውም ስለዚህ ውጤት ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አቡ ተቃጠሉ፣ የስራችሁን ይስጣችሁ። በስመ አብ ምን አይነት ኳስ አባክናችሁ ነው የተሸነፋችሁት? ባለቀ ሰዓት መከላከል ያንን የመሰለ ክፍተት ትፈጥሩለታላችሁ። አረ ያንዲያሙንዴ በትልቅ ጨዋታ ላይ እንደዚህ አይነት ፐርፎርማንስ አማድን ለምንድን ነው ያስወጣው? እሱ ነበር እኮ ከቻንሶቹ ክሬት እያደረገ የነበረው። አረ በስመ አብ እኔ ቅጥል ያልኩበት ጨዋታ ነው። በእናትህ ጀርመን አይገባትም፣ 3 ነጥቡ አይገባትም ነበር። አረ በስመ አብ ቅያሪ አሸንፏል። አዲንግራ ግን በመድኃኒዓለም ደንጋራ ነው። አዲንግራ ሳይሆን ሰው ቁርጥ ቀርቦለት አዋዜ ሚጥሚጣ ቀርቦለት ቆይ ስናፈጭ ላምጣ ብሎ ይነሳል። ይሄን ፍልል የሆነ ተጫዋች ጽድት አድርጎ ነው ፔፔ የሰጠው እኮ። ከዛ ገና ሊያጥፍ ይሞክራል፣ የሚመታ ኳስ ሊያጥፍ ይሞክራል። ብቻ ግን ናግልስማን ጭንቅ ብሎት ነበር። ይኸው ሰዓት አልቋል፣ በዚህ ወጣ ምናምን። በጣም አይቮሪ ኮስት በጣም አስገርመውኛል። ሊድ አድርገው በጣም ረጅም ጊዜ ቆይታል። ግን ያው የምታዩቸው የናግልስማን ቅያሪ ዴኒስ ኡንዳቭ ኢንሴን የሆነ 2 አጨራረስ አሳይቶን ታድጓቸዋል። አሚሪም አብሮ ተቀይሮ ገብቶ ግን በስመ አብ አይቮሪ ኮስት የምር አማድ ያለው አክሩቶኛል። በጣም ጥሩ ተጫዋች እንደሆነ ዲያሞንዴ በጣም ፒስ ነበር ለረጅም ደቂቃ። ግን የሆነ ሰዓት በቃ እግሩ ከዳው፣ እሱንም ተቀይሮ ወጣ። ግን የምር ተስፋ አላት አይቮሪ ኮስትም እንደ ቲም። እስኪ ጀርመኒ ግን ጥያቄ ምልክት በጣም አጭሮብኛል።